ሙስሊሙ ብቻውን ከ50% በላይ ነው ብቻው የያዝነው የአገሪቷ የቆዳ ስፋት ከግማሽ በላይ የያዝነው እኛ ነን የአገሪቷን የቆዳ ስፋት ትልቁ የሀብት የሪሶርስ አካባቢ እኛ ሙስሊሙ ማህበረሰብ ያለበት ነው አላህ ነው የሰጠን ስለዚህ ለዚህ ሀገር ከማንም በላይ ሊያሳስበን የሚገባው እኛ ነን ማለት ነው እንጂ በሩቅ የምናየው እኛ ጠያቂ ሌላው ተጠያቂ የሚሆንበት ጊዜ ሊያበቃ ይገባል ወደዛ መሸጋገር ያስፈልጋል ስለ ሂጃብ አሁንም እንጠይቃለን የዛሬ 20 ዓመት የዛሬ 30 ዓመት የሂጃብ መብት ይከበር አንተ ማን ስለሆንክ ነው የምትጠይቀው ያ ማን ስለሆነ ነው የምትጠይቀው ማን ነው እሱ የምትጠይቀው ለምንድን ነው እሱ የምትጠይቀው ለማን ተጠያቂ ትሆናለህ ለምን ሜዳው ክልኮ ተሰጥቷል ጠያቂ የሆንበት ምክንያት እንደዚህ ተቋም ስለሌለን ከዚህ በፊት እንደዚህ ስለማይፈቀድ በአገሪቷ ላይ ሚና እንዳይኖር ስለምደረግ እስቲል ዛሬም ከግማሽ በላይ ህዝቡን ጠያቂ ሆነናል ከጠያቂነት ወደ ተጠያቂነት ግን የምንሸጋገርበት ጊዜ እኛው ነን የምንወስነው ዑመር ኢብኑ ኸጣብ አሚር አልሙእሚኒን ረዲየላሁ ዐንሁ አንድ ጊዜ ሙአዊያ ኢብኑ አቡ ሱፊያን ከአረቢያ ማህበረሰብ በጣም ፈጣን ስማርት ከሚባሉ ሰዎች ውስጥ አንዱ ናቸው ሰው ይወዳቸዋል ይከተላቸዋል አጃቢያቸው ብዙ ነው አንድ ቀን ሰይድና ሙአዊያ ወደ ገበያ ይሄዱ ከኋላ ብዙ ሰው ተከትሎ አጅቧቸው ይሄዳል ዑመር ሲወጡ አዩት ምን አሉት ሙአዊያን ጠሩት ከሰው መካከል ገበያ ላይ ቆም ጠሩትና ዑመር ሁሉ ጊዜ እጃቸው ላይ ደራለች አለንጋለች አደብ የሚያስዙባት በያዙት አለንጋ ጠርተው ብቻ ሶስቴ ለመጡት ሰይድና ሙአዊያ ደነገጠ ምን ነው አሚር አልሙእሚኒን አላቸው ምን አጠፋ አላቸው አላጠፋ ታዲያ ለምን ገረፉኝ አላቸው ይገረፍኩ ይኸው እነዚህ ሰዎች አንተን አጅበው ተከትለው እየሄዱ ነው ሰዎቹ ላንተ የሌለ ክብር ሰጥተውሃል በዚህ ሰዓት ላይ ደግሞ ነፍስ ላንተ ብዙ ነገር ልትል ትችላለች አንድ ሰዎቹም አንተ እንደው የሚቀጣህ እንዳለ እንዲረዱና ትንሽ ቀነስ እንዲያረጉ ነፍስያህም ያልሆነ ስሜት ተወጥራ ከሆነ እንድትረግብ ለዛ ነው አሉት ረዲየላሁ ዐንሁ